ያንን ክብካቤ አትወስድ ነበር እንደዚህ እንደሚያደርግ ምናምን እሱን አውጥተው አጋነኑት ያንቺ ያላትን ነገር ወስደው። ይሄ ምንድነው ለኢንፍሉዌንሰርስ ለቪአይፒ ለሆኑ ሰዎች እና ብራንድ እና ፕላትፎርም ላላቸው ሰዎች ምንድነው እናንተና አንድ የምታወሯቸው ሰዎች እናንተና እውነታችሁ ብቻ አይደለም። አንዳንዴ ተርድ ቮይሶች በምትሰሩት ስራ ውስጥ ተርድ ቮይስ እየላኩ ሊያጨናግፏችሁ እንደሚችሉ ግምቱ ሊኖራችሁ ይገባል። that's why አንዲ ግሩቭን $multi-billion ካምፓኒ ሲኦ የጠቀስኩላችሁ ለዚህ ነው። only the paranoid survive። ፓራኖይድ ስላቸው የዝም ብሎ የእብደቱ አይነት ፓራኖይድ ሳይሆን እንደ ቢዝነስ ኦነር እንደ ድርጅት መሪ እንደ ብራንድ እንደ ፕላትፎርም you have to know that there are voices that could be used against you, and the way to handle that would be to first of all to protect yourself. Don't be like this Michael, like go out and speak something that could be taken out of context. Of course አድርጎት ከሆነ ስህተት ነው። አድርጎ ከሆነ መሸፈን አለበት ብዬ አላምንም። እኔ አሁን እያልኩት ያለሁት ክፋት ሰርቶ አልነበረም፣ ነገር ግን የሚያወራውን ነገር ኬርፉል ስላልነበረ አውት ኦፍ ኮንቴክስት ይወሰዳል ብሎ ስላላመነ እንደዚህ አይነት ችግር ገጠመው ነው። እናንተም ኢንፍሉዌንሰር ከሆናችሁ ፈርስት ኦፍ ኦል ኢንስቲትዩሽናል ተርድ ቮይሶች አሉ። እነኚህ ተርድ ቮይሶች for whatever reason በእናንተ ስራ ውስጥ ሊገቡ ስለሚችሉ እንዳሉ ማወቁ፣ ከዛ ደግሞ እንዴት ነው ራሳችሁን ፕሮቴክት የምታደርጉት